ማናችሁም ይህንን ቪዲዮ በፍጹም እንዳታዩ፣ ማናችሁም እንዳታዩት። ለምን በቃ አስፈላጊ አይደለም። ይህን ቪዲዮ ለእናንተ ማየት ጥቅም የለውም። ፕላስ ደግሞ እናንተ ሚስጥር የማትጠብቁ ከሆነ ይህን ቪዲዮ አትዩ። ይህ የግል ሚስጥሬ ነው፣ የግል ጉዳይ ነው። ለግሌ ነው የምሰራው ይህን ቪዲዮ። ማንም እንዲያይብኝ አልፈልግም። ለዛ ነው እንድታዩብኝ አልፈልገው። ዳንኤል እባላለሁ። የ4ኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነኝ። በዚህ ቻናል ላይ በህይወት የሚያጋጥሙን ቅጽበታትን ቀንጨብ አድርጌ በዚህ ዩቲዩብ ቻናል ላይ አቀርብላችኋለሁ። ይህ ኢፖዚት 1 ሲዝን 2 ነው። ሲዝን 2 ኢፖዚት 1 ነው ማለት ነው። እኔ ከእናንተ የምፈልገው አንድ ነገር ነው፣ ጓደኛሞች እንድንሆን ነው። ቀድሜ እንደነገርኳችሁ ሚስጥር መጠበቅ የምትችሉ የምትታመኑ ከሆናችሁ ይህ የጓደኝነትን መስመር ታሟላላችሁ ብዬ ስለማስብ ይህንን ዩቲዩብ ቻናል ሰብስክራይብ ብታደርጉ ጓደኛሞች መሆን እንችላለን። ኮሜንት ላይ እኔ ጓደኛ መሆን እፈልጋለሁ፣ ጓደኛሞች ነን ምናምን ብላችሁ የምትጽፉ ከሆነ ጓደኛ መሆን እንችላለን። ይህን ቪዲዮ ላይክ ማድረግም ደግሞ አትረሱም መቼም እና ላይክ እያደረጋችሁ ቪዲዮዎቻችንን እንጀምር ማለት ነው። ዛሬ በዚህ ቪዲዮ የምናወራው አንድ ሚስጥር የሆነን ነገር ልናወራ ነው። ሚስጥር አይደለም ግን ባለፉት 3 ወራት ሳደርጋቸው የነበሩትን እንቅስቃሴዎችን ሳምራይዝ አድርጌ ልነግራችሁ ነው። ቀድሜ ነግሬያችኋለሁ። ይህ ቪዲዮ ደህና ነገር የሚያስተምራችሁ ቁም ነገር የሚያስዛችሁ አይደለም። ግን እናንተ የምትፈልጉ ከሆነ መስማት የምትፈልጉ ከሆነ ኢንስፓየር አድርገናል ብላችሁ የምታስቡ ከሆነ እነዚህ 3 ነገሮች ባለፉት 3 ወራት አይቻችኋለሁ ማለት አድርጊያቸዋለሁ፣ ኤክስፒሪየንስ አድርጊያቸዋለሁ እና በጣም በብዙ ነገር ተጠቅሜባቸዋለሁ እና በጠቀሞቻችን ተጠቀሙበት፣ አልጠቀማችሁ ደግሞ ተውት። 3 ነገሮች ምንድን ናቸው እና እያንዳንዶቹን ያገኘሁባቸው ጥቅሞች እነግራችኋለሁ። የመጀመሪያው እና በጣም ብዙ ኤክስፔሪየንስ ያገኘሁበት ዋናው ነገር ላይክ ጂም መግባት ጂም ወይም ስፖርት መስራት ነው። ስፖርት ሰርቼ አላውቅም ስላችሁ ጂም ቤት ገብቼ ለረጅም ጊዜ ኤክሰርሳይዝ ሰርቼ ዳምፕል ምናምን አንስቼ ብረት አንስቼ አላውቅም። ለመጀመሪያ ጊዜ ያነሳሁት ጥር 18 2018 ዓመተ ምህረት ነው። ያ ቀን ለእኔ ትልቅ ቀኔ ነው። ብዙ ሰዎች ጂም እንድገባ እንድሰራ ምናምን ያበረታቱኝ ነበረ። እልማቸው እውን ሆኖ ጂምን ረገጥኩ። ጂምን ከረገጥኩ በኋላ ምን ተፈጠረ፣ ምን አየሁ፣ ምን ተጠቀምኩ ብላችሁ ልትጠይቁ ትችላላችሁ። አብዛኞቻችን ጂም አንሰራም እንጂ ብንሰራ የምናገኘውን ሪሊፍ፣ ሰላም፣ ጤንነት አናውቁም። በጣም ነው የሚያመው፣ በጣም ነው የሚያስጠላው። ግን የሆነ ሞመንት ላይ የሆነ ነገር ይጠቅመናል። ስንራመድ ኢሞሽናችን ሲቀዛቀዝ ምናምን ኤነርጂያችንን ስናጣው ምን ያክል እንደሚጠቅመን አናውቅም። ጂም መስራት እጅጉን በጣም የሚጠቅም ነገር ነው። ያገኘኋቸው 3 ጥቅሞች ልንገራችሁ። የመጀመሪያው ነገር መሰረታዊ የሆነ ስትሬንግዝ አግኝቻለሁ። ኖርማል የነበረኝን በጣም የተዳከመ ነገር ኦልሞስት ትንሽም ቢሆን ቀይሬዋለሁ ብዬ አስባለሁ። ድሮ ኩሻፕ መስራት በጣም ነው የሚከብደኝ። አሁን ቢያንስ 20 ኩሻፕ እንኳን መስራት ችያለሁ ኮንሲስተንስሊ በጥራት እና ድሮ መስራት ካለመቻል ቢያንስ 20 ኩሻፕ መስራት እና ያክል ስትሬንግዝ እንደሚፈልግ ታውቃላችሁ። መሰረታችሁ የምታውቁ ከሆነ ያን ያክል ስትሬንግዝ ሁኛችሁ ብዬ አስባለሁ። ሁለተኛው ነገር ደግሞ እንትን ነው ያገኘሁት ይሄ ለስፖርት ለመስራት የጀመርኩበት አንዱ ምክንያትም የሆነኝ አቋሜ ትክክል አልነበረም ነበር። ትንሽ ጎበጥ ብዬ ነበር የምራመደው። አሁንም ሙሉ በሙሉ ጎበጥ ከማለት ተርፌያለሁ፣ ቆሜያለሁ፣ ቀጥ ብዬ ነው የምራመደው እያልኳችሁ ሳይሆን ከመጀመሪያው ትንሽ የተስተካከለ አቋምን ማግኘት ችያለሁ። ጂም ከሰጠኝ ጥቅሞች መሃል አንደኛው ነገር ያኛው ነው። ቀጥ ብዬ እራመዳለሁ። ቀጥ ብሎ ለመራመድ መሞከር ላይ ደርሻለሁ። እንደ ድሮ እንኳን ባልሆን እንደ ድሮ ጎበጥ ከሚለው አሁን ትንሽ ስላይትሊ ቀና ለማለት ሞክረናል። በልፋት ሰርተን ጥረን ግረን ይሄኛው ሌላኛው ለውጥ ነው። ሶስተኛው ነጥብ ደግሞ ያገኘኋቸው ጥቅሞች ብዬ ማስበው ይሄ አንዳንዴ ቴንሽን ውስጥ፣ ሀሳብ ውስጥ፣ ጭንቀት ውስጥ የምንሆን ሰዎች ትንሽ ስንሰራ ላብ በላብ ስንሆን ጭንቀቱ የሚለቀን አይነት ሰዎች ከሆናችሁ ጂም ቤት የሰጠኝ ነገር ቢኖር ስፖርት ማለት ነው። ያ ነገር በላብ እንዲወጣልኝ አእምሮዬ ሰላም እንዲሆን ትንሽ እንዲረጋጋ አይነት ጥቅሞችን ሰጥቶኛል፣ ጠቅሞኛል ማለት ነው። ሳይኮሎጂካሊ ጥቅም እንደሰጠኝ አምናለሁ። ያ ጥቅም አንድ ትልቅ ጥቅም ነው ብዬ አስባለሁ። ጂም እነዚህ 3 ጥቅሞች ሰጥቶኛል። ብዙ ጥቅሞች ሊኖሩ ይችላሉ ግን
እነዚህን ነገሮች ሰጥተውኛል። ላይክ ጂም መግባት ድካም አለው። ፕላስ ደግሞ ግቢ ውስጥ ስትሆኑ የምትበሉት ነገር በጣም ነው የሚያስጠላው። ያን እየበላችሁ ተጨማሪ ምግብ ሳትበሉ ስፖርት መስራት በጣም ከባድ ነው። ሶ እነዛ ጋር ታግለን የሆነች ለውጥ የሚመስል ለውጥ ለማምጣት ለውጥ አለ የሚያስብል ኦኬ አለ ትንሽዬ የሚያስብል አይነት ለውጥ ለማምጣት ሞክረናል። እግዚአብሔር ይመስገን። ሶ ወደ ሁለተኛው ነጥብ ደግሞ እንግባ። ሶ በእነዚህ 3 ወራት ካደረኳቸው ነገሮች አንዱ እጅጉን ትልቁን ላይክ ዘ ሚልስቶን የሆነው ላይክ ድንጋይ ነው እንትን ኮርነር ስቶን የሆነውን የማዕዘን ድንጋይ የሆነውን ማለት ነው ለውጥ ያገኘሁበት ነገር ቢኖር ላይክ ሶሻል ሚዲያ መጠቀም ማቆም፣ አብዛኛውን ጊዜ ሶሻል ሚዲያ መጠቀም ማቆሜ ነው። እና ብዙውን ጊዜ ቲክቶክ፣ ኢንስታግራም፣ ቲክቶክ እና ፌስቡክ በጣም የምጠቀማቸው አፕሊኬሽኖች ነበሩ። በቀን ቢያንስ ሁለቱ ላይ ቢያንስ 4 ሰዓት እስከ 5 ሰዓት እቆይ ነበር። አስቡ በጣም አዲክት ሆኜ ነበር። በጣም ብዙ ሰዓት እቆይ ነበረ። ሶ አቁሜያለሁ ሙሉ በሙሉ ወዲያውኑ ነው ያቆምኩት። ስለዛ ስለማቆም ሳስብ ልክ አስቤበት አቅጄበት ምናምን አድርጌ አይደለም ያቆምኩት። በቃ የሆነ ነገር ሲደብረኝ ለምንድነው ቲክቶክ የምጠቀመው? ለምንድነው ፌስቡክ የምጠቀመው? ታይም እያለቀ ነው፣ ያለኝ ጊዜ አይበቃኝም። ሶ መወሰን አለብኝ። የምሰራ ነው የሚመስለኝ ቲክቶክ ስጠቀም፣ ግን እየሰራሁ አይደለም። ሶ ዲሌት አደረኩት፣ በዛው ወጣሁ። ዳግም ሳልመለስ ይኸው አሁን ኦልሞስት ወደ 3 ወር እየተቃረብን ነው ማለት ነው። የካቲት የመጀመሪያው ሳምንት እሁድ ዕለት ነው አውቃለሁ ቀኑን። እሁድ ዕለት አካባቢ የካቲት የመጀመሪያው ሳምንት የእሁድ ዕለት ማለት ነው የደረኩትና ከዛ በኋላ ያገኘኋቸው የተለያዩ ጥቅሞች አሉ እና ካገኘኋቸው ጥቅሞች የተወሰኑትን ልዘርዝርላችሁ። የመጀመሪያው ነገር እንትን ነው ያገኘሁት ላይክ ሰላማዊ የሆነ እንቅልፍ። ውይ ከቲክቶክ ወደዚህ ነው ወደዛ የተኛኋቸው እንቅልፎች በጣም ነው የሚለያዩት። ብዙዎቻችሁ እንቅልፋችሁ ላይ የሆነ ቅዠት አትሉት፣ ህልም አትሉት፣ ስቃይ የሆነ ሌሊት የምታሳልፉ ከሆነ እንደኔ ቲክቶክ ነው በሽታችሁ እና ቲክቶክን አስወግዱት። የተሻለ እንቅልፍ ትተኛላችሁ ብዬ አስባለሁ። ሶ እድሜያችሁ ቲኔጀር ከሆናችሁ መተኛት አለባችሁ። ማለት በተቻላችሁ አቅም 6 ሰዓት 7 ሰዓት መተኛት አለባችሁ። ስታረጁ እንቅልፍ የምተኙ እንዳይመስላችሁ ሳይንስ ቼክ አድርጉ። እንቅልፍ ሲታረጅ ስታረጁ የምታገኙት ጥቅም የለውም። ማለት አትተኙም ብዙ ሰዓት 5 ሰዓት 2 ሰዓት 3 ሰዓት ራሱ ከተኛችሁ በጣም ብዙ ነው እና በልጅነታችሁ በደንብ ተኙ። ይህን ስላችሁ ደግሞ ሌላ ነገር እንዳታስቡ። ሶ መተኛት ባለባችሁ ሰዓት በደንብ እንድተኙ ይጠቅማችኋል። ሶ ያንን ጥቅም ያገኘሁት ቲክቶክ ላይ ሳቆም ሰላማዊ የሆነ በጣም ደስ የሚል ተኝታችሁ ስትነሱ የሆነ በጣም ተኝቼ ተነሳሁት የምትሉት ጥቅም ያለ እንቅልፍ አለ። ኤነርጄቲክ ሆናችሁ የምትነሱበት አይነት እንቅልፍ መተኛት ጀመርኩ። ከዛ በኋላው በተሻለ ሁኔታ የተኛሁ ነው። ብዙ ያ ነገር ስነሳ ንቅት ብሎ መነሳት ሲሆን ኤነርጂ ኑሯችሁን እንድትነሱ ያደርጋችኋል። ሶ ስክሪን ላይ ብታጠፉትን ሰዓት በተሻላችሁ አቅም ለመቀነስ ሞክሩ። ሶ ያ ጥቅም አንደኛው ጥቅም እንቅልፋችሁ የተስተካከለ ይሆናል። እንቅልፋችሁ ሲስተካከል ደግሞ በጣም ብዙ ጥቅም እንዳላቸው ታውቃላችሁ። ሁለተኛው ነገር ደግሞ ያገኘሁት ነገር ወደ ራሴ እንድመለስ አድርጎኛል። ቲክቶክ ማቆም ሰዎች ህይወት ውስጥ እንድገባ የማይመለከተኝ እንትና እንትን ሆነ እንትና እንትን ሆነ የሚለውን ጆርኒ እየተከታተልኩ አይምሮዬ ቢዚ ይሆናል፣ ያብጣል ምናምን። የሆነ የሚያጨናንቀው ጉዳይ የሰው ነገር ነው። የሆነ ነገሮች ይጨናነቃሉ፣ የሆኑ ነገሮች ቢዚ ያደርጉኛል፣ ግራ ያጋቡኛል። አይ ዶንት ኖ በቃ ቀድሞ ያልቃል ቢዚ ሁኜ አይምሮዬ በጣም ደግሞ በቃ ከዛም በኋላ ደግሞ ሌሊት እንደዛ ይፈጠራል። ሶ ያንን ነገር ሁሉ ይተውና አይምሮአችሁ ሰላም እንዲሆን ወደ ራሳችሁ እንድትመለከቱ ያደርጋችኋል። ምን እየሆንኩ ነው? ምን እየሰራሁ ነው? ምንድነው እንደዚህ ያደረገኝ? አላማዬ ምንድነው? ለምንድነው የምኖረው? ምናምን የሚሉ ጥያቄዎች መጠየቅ እንድትጀምሩ ያደርጋችኋል። ከቲክቶክ መራቅና ቲክቶክን ሶሻል ሚዲያዎችን ሳቆም ጀነራሊ የረዳኝ ነገር ያንን ሁለት ጥቅሞችን አነሳሁ። ብዙ ጥቅሞች ናቸው ያሉት። በሌላ ቪዲዮ ለቤተሰብ ሰርቼ እነግራችኋለሁ። ከአሁን በኋላ ስለሚቀጥል ስለሚኖረን ማለት ነው። ሶ ሶስተኛው ነጥብ ደግሞ በዚህ 3 ወር ውስጥ ካደረግኳቸው ነገሮች አንዱ 2 ወር የሸፈነ ኮንተንት ክሬት ማድረግ ነው። ቪዲዮዎችን ዩቲዩብ ላይ ፐብሊሽ ማድረግ። እነዚህ ዩቲዩብ ላይ ፐብሊሽ ያደረጓቸው ቪዲዮዎች በአጠቃላይ 28 27 ይሆናሉ። ከዚህ ቪዲዮ ጋር 28 29 ነገር ይሆናል። ሶ 29 ቅጽበታቴ ሪካርድ አድርጌ ፖስት አድርጌያቸዋለሁ። ምንም ኤዲቲንግ የለባቸውም። ዝም ብዬ የሚመጡልኝን ሀሳቦች በተለያዩ ኒሾች እየሞከርኩ ፕራክቲስ
ለማድረግ ሞክሬ ነበር። ላይክ ዩቲዩብ ይሰራል አይሰራም የሚለውን ነገር ዩቲዩብ ላይ ያለኝን አመለካከት ሙሉ በሙሉ የቀየረ ነጥቦችን እንዳገኝ አድርጎኛል። ዩቲዩብ መስራት የጀመርኩት ኦልሞስት ከአንድ አመት በላይ ቢሆነኝም አሁንም ይህን ያክል የተሻለ ነገር የለኝም ነበር እና ግን አሁን ባለፉት 2 ወራት የሰራው ቪዲዮ ክሊር የሆነ ዳይሬክሽን ሰጥቶኛል። አይ ዶንት ወሪ አባውት ቪው ሰብስክራይብ ምናምን አይጨንቀኝም ከአሁን በኋላም አይኖረኝም አይጨንቀኝም። ፐብሊሽድ ቪዲዮ ምክንያቱም ምንድነው ምናምን ከተባለ ግን ቪዲዮዎችን ፐብሊሽድ የማደርገው የምለቀው ሚሞሪ እንዲኖረኝ ስለምፈልግ ነው። የማስታውሰው ሀሳብ ምናምን እንዲኖረኝ ስለምፈልግ ነው። ሚሞሪዎቼ ውስጥ ብወድቅ የሆነ ቦታ ዝቅ ብዬ ብገኝ እነዚህን ቪዲዮዎች ባያቸው ሞቲቬት ሆኜ የማይሆን ነገሮችን አድርጌ ህይወቴን ለመቀየር እሞክራለሁ የሚል ማበረታቻ ስለሚሰጡኝ ቪዲዮዎችን አሁንም ፐብሊሽድ አደርጋለሁ። ያገኘኋቸው ጥቅሞች አንዳንድ ነገሮች አሉ። አንዳንድ ጥቅሞች አሉና እነሱን ልንገራችሁ። መጀመሪያ ላይክ የዩቲዩብን አልጎሪዝም በትንሽዬውም እንደሆነ እንድረዳ አድርጎኛል። የተጠቀምኩት ስትራቴጂ ሊሰራልኝ ወይም አይሰራልኝም የሚለውን አውቄያለሁ። ያን ያክል ረድቶኛል። ዩቲዩብ ምንነቱን እንዳውቅ ረድቶኛል። ይሄ የ2 ወር ቻሌንጅ ራሴ ላይ ያደረግኩት ማለት ነው። ይሄኛው ጠቅሞኛል። አንድ ሁለተኛው ደግሞ የአነጋገር ስታይሌ ቅርጹ አሁን ቮይሴ ምናምን አነጋገሬ የምናገርበት መንገድ ከጊዜ ወደ ጊዜ የተሻሻለ መጥቷል። ይህም አንድ ጥቅም ነው። ሀሳብን በስነ ስርዓት ኤክስፕረስ ማድረግ መቻል እጅግ ደስ የሚል ነገር ነው። እኔ የለኝም ነበር ያን ነገር ግን እንዳደርግ ረድቶኛል በኮንተንት ክሬሽን ዘመኔ ማለት ነው። ይህን ነገር እንድፈጥር የረዳኝ ነገር ቢኖር አንዱ ኮንተንት ክሬት ማድረጌ ነው። 2 ጥቅሞችን አነሳሁ። ሶስተኛው ጥቅም እንደ ጥቅም ከተነሳ የሚሆነው ዲሲፕሊን ኤንድ ኮንሲስተንት ለመሆን መሞከሬ ነበር። በተቻለኝ አቅም የሚከፈለውን ዋጋ ከፍዬ ቪዲዮዎችን በየሳምንቱ በየቀኑ አንዳንድ ጊዜ ፖስት ነበር። በሳምንት 2 ለመጨረሻ በዚህ ወር አብዛኛው ቪዲዮዎች በሳምንት 2 ነበሩ። በዛኛው ወር አብዛኞቹ ከሰኞ እስከ ዓርብ ከሰኞ እስከ ሰኞ ሳይቀር ቪዲዮዎች ይሰራሉ ይፖስታሉ። ምንም ይኑራቸው ምን ስክሪፕታቸው ተጻፈ አልተጻፈ ቴምኔል ኖራቸው አልኖራቸው ቪዲዮ ኤዲተር ምናምን አያገባንም። በየቀኑ ግን ቪዲዮዎች ፐብሊሽድ እናደርግ ነበር። የማይሆን ቪዲዮዎች ሰርተናል። እነሱ ቪዲዮዎች አሁን ቁጭ ብዬ ተመልሼ ሳያቸው የሆነ ሆክድ እሆናለሁ ላይክ ሞቲቬት እሆናለሁ እነቃቃለሁ ምናምን እና ለምን መስራት አቆምኩ ብዬ እንዳላቆም እና መልሼ እንድበረታ የሚያደርጉኝ የቪዲዮዎችን መስራት ችያለሁ። አነጋገሬ ተስተካክሏል። የኔን የምለው ኮሚኒቲን ክሬት ለማድረግ እየሞከርኩ ነው። የሆነ ጊዜ ይሳካል ብዬ አስባለሁ። እንሞክራለን። በእነዚህ 3 ወራት እነዚህ 3 ነገሮች ሞክሬ የሰሩልኝ ጥቅሞች እና ያገኘኋቸውን ኤክስፔሪያንሶች ልምዶች ፕላስ ደግሞ ጥቅሞችንም አጠር አድርጌ ለመናገር ሞክሬያለሁ። እስካሁን የነበረን ቆይታ ይህን ይመስል ነበረ። አብሬያችሁ የቆየሁት ዶልኢል ነበርኩት። ኢናክቹዋሊ አዝትሬንድ ነኝ። ሰብስክራይብ ማድረግ የረሳችሁ ላይክ ማድረግ የተረሳችሁ አሁን ያላችሁ ብዬ አላምንም። ካላችሁ ድንገት ላይክ ሰብስክራይብ ኮሜንት ምናምን እያደረጋችሁ ቀጥሉ። እኔ እናንተ ቻናል ፍሬንድ ነው። ቻናል ፍሬንድ መሆን ፈልጉ ኮሜንት ላይ ቻናል ፍሬንድ የራፊው ጻፉልኝ። ፕላስ ደግሞ ቴሌግራም አድራሻችን ቴሌግራም አካውንታችን ቻናላችን ማለት ነው ከታች ዲስክሪፕሽን ላይ አለ። እሱን በመጠቀም በቴሌግራም መገናኘት እንችላለን ማለት ነው። የዛሬ ቪዲዮ ይህን ይመስል ነበረ። በጣም አሪፍ ቆይታ ነበረ። ታንኪዩ